ዛሬ የገዛሁትን ሰንጋ ላሳያችሁ። ምን የመሰለ ሰንጋ ደርድሬላችኋለሁ። በተለይ ምንድን ነው የምትበሉት ለምትሉን ማለት ነው። እኛ የምንበላው ለየት ያለ ምግብ ነው። ምን ቆርጦን ሩዝ ብቻ የምንበላበት ምክንያት ምን ነው? ኑ ሰንጋውን ላሳያችሁ። ያላ ይህን የመሰለ ሰንጋ እያለን ሩዝ ብቻ የምበላው ምን በወጣኝ ነው? ምን በወጣኝ ነው? እኔ ሰንጋ ይሄን የመሰለ ሰንጋ እያለ እንደዚህ ደርድሬ ሩዝ ብቻ ስበላ የምኖረው። አያችሁታ? የአመት ሰንጋ ነው። ኑሮ በቤሩት የኑሮ ውድነት አረብ ሀገር ይሻላል፣ ከኢትዮጵያ አረብ ሀገር ይሻላል። ኑሮ ርካሽ ነው፣ ኑሮ ርካሽ ነው አብዛኛዎቻችሁ ትላላችሁና በነገራችን ላይ አብዛኛው ኑሮ ውድ ነው የትም ሀገር ማለት ነው። ዛሬ አብረን ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይክበር ይመስገን እጅግ በጣም ደህና ነኝ። እንግዲህ ኑሮ በቤሩት ያው የትኛውም አረብ ሀገራት ላይ ኑሮ በጣም ውድ ነው። በነገራችን ላይ እኛ ኢትዮጵያ ሀገር ላይ በሀገራችን ስንኖር የምንሰራው ስራና የኑሮአችን ነገር የኑሮ ውድነት ስለማይመጣጠን ነው እንጂ የትም ሀገር ላይ ኑሮ ውድ ነው ማለት ነው። አብዛኛውን ጊዜ አሁን እኔ ሱፐር ማርኬት እሄዳለሁ፣ አንዳንድ ነገሮችን አመጣለሁ። በቃ ሁሉንም ነገር ኃላፊነት እኔ ነኝ ማለት ነው። እና ያው ዛሬ እስኪ አብረን ብንውል የገዛሁትንም እቃ አብሬ ባሳያችሁ ምን ያህል ወር እንደምጠቀም ምን ያህል ጊዜ እንደምጨርስ። ምክንያቱም ኑሮ ጭንቅላታችንን አዙሮናል እውነት ለመናገር ማለት ነው። እኛ በብዛት የማይታወቀን ወይ ደግሞ እንደዚህ ነው እንዴ ብለን የማንለው በመዳም እጅ ላይ ስለምንኖር ነው። አሁን መዳም ብዙ ጊዜ ይሄን አለቀ፣ ይሄን ግዢ፣ ይሄን አምጪ፣ ይሄን አምጪ ብለን የምንላት አብዛኛው እኛ ነን። እና እኔ ይሄንን አምጪ በምልበት ሰዓት በጣም ነው የምሳቀቀው ማለት ነው። እና እስኪ ዛሬ ደግሞ እንግዲህ ኑሮ በቤሩት የኑሮ ውድነት እንዴት ነው? ርካሽ ነው ወይ ውድ ነው ወይ የሚለውን ነገር አብረን እናያለን። የገዛሁትንም እቃ ምን ያህል ብር እንደፈጀብኝ እነግራችኋለሁ ማለት ነው። ዛሬ ወዴት ልወስዳችሁ ነው? ወደ ገዛሁት ጥራጥሬ ነገር ማለት ነው። እንስም ብትል እንግዲህ አሳያችሁ ማለት ነው። ወደዛ እና እንግዲህ እዚህ ጋር እንደምታዩት 1 ኪሎ ያልተከካ ምስር አለኝ። እዚህ ጋር 1 ኪሎ የተከካ ምስር አለኝ። እዚህ ጋር ደግሞ የፈረንጁ ምስር ነው የምንለው መሰለኝ ኢትዮጵያ ማለት ነው። እዚህ ጋር ይሄ አለኝ። እዚህ ጋር ደግሞ ሩዝ አለኝ ማለት ነው። 1 ኪሎ ሩዝ ነው እና የምን ሀገር ሩዝ ነበር ያለኝ ስሙን ጠፋብኝ። እዚህ ጋር ደግሞ 1 ኪሎ ዱቄት አለኝ ማለት ነው። በነገራችን ላይ እነዚህን ነገሮች ታሽገውን መግዛት ይቻላል። አሽጎ የታሸጉ ነገሮች አሉ ማለት ነው ታሽገው የሚሸጡ። እኔ ግን ለአሁን የገዛሁት ይሄን ብትኑን ነው ማለት ነው። እንደዚህ በኪሎ አሰፍሬ ማለት ነው። ይሄ 150 ብር ነው በሊባኖስ፣ ይሄኛው ደግሞ 200 ብር ነው እና ይሄንን ይመስላል ማለት ነው። 775 ብር ነው የገዛሁት እነዚህ ምስሮቹን። እነዚህን እንኳን እንደዛ አይደለም ማለት ነው። ግን ስለ ሁሉም ነገር እግዚአብሔር ይመስገን። እንደዚህ ያዝኩት ጽሁፉ እንዳይታይብኝ ነው ማለት ነው። ማስታወቂያ አልሰራም ጽሁፉ እንዳይታይብኝ። ማሻአላ እንደዚህ ላዙረው። እንግዲህ ትላላችሁ ኑሮ በቤሩት ይሄንን ይመስላል። እግዚአብሔር ይመስገን የረዳን መድኃኔዓለም ክብሩን ሁሉ እሱ ይውሰድ። ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ እኛ አስቤዛ ይሄ ነው ማለት ነው። ይሄ ነው አስቤዛችን። እኔ እኮ አንዳንድ ጊዜ ምንድን ነው የምትበሉት? ምን አላችሁ? ምንድን ነው እሱ ነገሩ ምናምን። አሁን አረብ ሀገር ስንኖር ማለት ነው። በነገራችን ላይ እድሜ ለቴክኖሎጂ አሁን ሁሉን ነገር ያው በሶሻል ሚዲያ እናያለን ማለት ነው።
አረብ ሀገር እንዴት ዘና ፈታ ብለን እንደምንኖር ማለት ነው። ሁሌ ሩዝ ነው፣ ሁሌ ሩዝ ነው፣ ሁሌ ሩዝ ነው ትሉናላችሁ። ግን ሁሌ ሩዝ አንበላም እኛ። የተመጣጠነ ምግብ ነው የምንበላው። የተመጣጠነ ምግብ ነው የምንበላው። ምን ሆናችሁ ነው? ይኸው ምስር አለ። ይሄንን የመሰለ ሰንጋ እንደዚህ ይህንን የመሳሰለ ሰንጋ እንደዚህ ደርድሬ አሁን ምስር ሩዝ ነው የምበሉት ትላላችሁ? አታፍሩ? ይሄ ሁሉ እኮ ሰንጋ ነው። ይሄ ሁሉ ሰንጋ። ዛሬ ይህንን እንግዲህ የገዛሁት 150 ብር፣ 200 ብር፣ 220 ሩዙ አንድ ላይ አጠቃላይ ስንት እንደገዛሁት ታውቃላችሁ? 775 ብር ነው የገዛሁት ማለት ነው። በኢትዮጵያ ደግሞ ኦልሬዲ 10 ዶላር በሉት፣ በቃ 10 ዶላር በኢትዮጵያ እንግዲህ ወደ 2000 ምናምን ብር ነው። እና አንዳንድ እቃዎችንም አሁን ሄጄ እመጣለሁኝ፣ እነሱንም አሳያችኋለሁ ማለት ነው። ግን ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። በቅድሚያ ይሄንንም ያላሳጣን መድኃኔዓለም ነው። እኔ አሁን ይሄንን በየወሩ አልገዛም ማለት ነው። ኦልሬዲ አለኝ አሁን ለራሱ ግማሽ አለኝ ማለት ነው። እና ያው ተመስገን ብሎ ለመኖርን ያክል ነው ማለት ነው። እና ሁል ጊዜ አመስጋኞች እንሆን። እኝኝ ብንል ብናወጣ ብናወርድ የሚጨመርልን ምንም ነገር የለም ማለት ነው። ግን እችኑ ያለችንን ይዘን ደግሞ ፈጣሪያችንን አመስግነን ከኖርን ይጨመርልናል። ጋይስ የእውነቴን ነው የምላችሁ። የእያንዳንዱ ቃል ላይ ማለት ነው። የኔ አሁን እያንዳንዱ እቃ ውስጥ ነው የሚጨምረው ማለት ነው። እና ኦልሬዲ ግማሹ እቃዎቹ አሉ። አለኝ በእርግጥ ይሄ አለኝ። ይሄ እንኳን ትንሽ ነው አለኝ። ምስርም አለኝ፣ ቀይ ምስር ማለት ነው። ግን በነገራችን ላይ ጋይስ ይሄ ታሽጎ ከሚሸጡ እንደዚህ ከማዳበሪያ ውስጥ መግዛቱ የተሻለ ነው። ጥራት ያለው ነገር ነው፣ ልቃሚ ቢኖረው ማለት ነው። አንደኛ የታሽጎ የሚሸጡ ምስሮች እንጃ በስመ አብ፣ እኔ ኬሚካል ብዙም ስለሚጨመርባቸው ነው መሰለኝ እኔ አሁን ላይ ሀሳቤን ቀይሬ ወደዚህ አድርጌያለሁ ማለት ነው። እና አንደኛም ነገር ያው እኔም ስለሚሄድ ገዛዝቼ ሞላልቼ ቤቱን ግዴታ መሄድ አለብኝ። ምክንያቱም የሚመጣው ሰው ሊጠቀመው ይችላል ማለት ነው። እግዚአብሔር ይመስገን። በእርግጥ እኛ ቤት እንደዚህ የምግብ ችግር የለም፣ ቢኖርም ባይኖርም ግን ያው መገዛዛትን የመሰለ ነገር የለም። አይመጣንም ሳይሆን ይመጣንን አስብ ነው የሚባለው። እና ይህንን ይመስላል ማለት ነው። ሌላም ገበያ አለኝ፣ ገና ሌላም ገበያ አለኝ ማለት ነው። እነ ሳሙና እነ ዘይት ምናምን ስገዛ አሳያችኋለሁ ማለት ነው። እንዴ ያላሳየኋችሁ እዚህ ጋር ቡና አለኝ። እጅን ትወዳለች ልጅቷ። እዚህ ጋርም ተልባለኝ። ለምንድን ነው የሚቀረው? ግዴታ መታየት አለበት። የዛሬ ሀስቤዛ መታየት አለበት እላላችሁ።